መልታችሁ በጣም እንትን ነው እየሄደ ነው። እንደዛ አይነት ቅናት አይቻልም። አባቴ ይሞት መቤት ይድፋኝ። እንደዛ አይነት ቅናት አይቻልም። እንደዛ አይነት ቅናት በህይወት ዘመኔ አይቻልም። በህይወቴ በጣም ብዙ ቅናታም ሾካካ ሰው አውቃለሁ። እኔ እንደዛ አይቻልም። እኛ በጣም ኢንጆይ እያደረግን ነበር ያደርነው። ሰምተን ጥሬ ነው መብላት ፈልጋችሁት ወይ? አሁን ለሷ ማሳደርሰን ለምታችሁ ነው ብታዩ እሱንም አማርኛ ስፔሻሊ በስፔሻል እንትን አማርኛ ያለችው ነገር ስላለ ነው እንጂ ህዝቡ ነው የሚያበላን። እኛ ከእንቅልፋችን ከመነሳታችን 5-6 ሰው ምግብ ያመጣል የድሬዳዋ ህዝብ ማለት ነው። እኛ ከእንቅልፋችን ከመነሳታችን 5-6 ሰው የድሬዳዋ ህዝብ ያመጣላታል ምግብ ከዛ ቁርስ። ዛሬ ግን ስፔሻሊ ላይክ ሽሮ ነው አማርኛ ሽሮ አማርኛ ብላ በጣም ሽሮ ተደብሮጃኒ ሽሮ በጣም ነው ሽሮ በነጭ ሽንኩርትና በቃሪያ ብላ እሱን አሰርተን አብሰን ገና ቁጭ ማለት ነው። አሪፍ ነው ለሙቀት ሀገር ከወጥ እሱ ነገር ሰራላት ማለት ነው እንጂ ህዝቡ ነው የሚያበላት። ህዝቡ እንዴት ፍቅር እንደሆነ ፊዮና አይ እንዴት ነው ክሬዲት ያልኳትኝ ለቤቲ ለምንድነው ፊንገር ስሟን ያልጠራችሁ? ለምንድነው ያዘጋጀችው? እሷ ፊት አውራሪም ሲል ሰምታችኋል። ግሩፕ የከፈተችው እቺ ልጅ ለጃኒ ምቀርባት እሷ እየተሯሯጠችላት ያለችው እሷ ለምን ስሟን አልጠራችም? እሷን አግልላ እንዴ ነው ባለፈውም አታክስ ታደርጋ ነበር። እሷን አግልላ ለምን ሄደች? ለምን ክሬዲት ለአንዱ እየሰጡ አንዱ ይሄንን ያልኩት እንጂ እኔ ለምን ሄዱ እንትና ሄደች ገለመኔ ጭራሽ የሁሉ ደረጃም የገባ የለም። ገባሽ? ምታለቅስ ካለ ደግሞ ስቅስቅ ህህህ ብላልቅስ። እኔን ባለጌነች በትክክል ክርስቶስ ምን አገናኘው ከኔ? ከዛ ደግሞ እኔ ልታነካካ ማለት ነው። ለምን አንቺ አለች ምን አለች? ባይኬድ እንኳን ዝም ቢባል ምን አለበት? ለጃኒ እዛ ሀገር ላይ እንደ ካንቺ በፊት አንቺ ከማሰብሽ በፊት ብያለሁ። እሱንም ያልኩት ተይው፣ ሌላ የድሬዳዋ ልጆችን ተዋቸው። ቤቲ የው ያልሞተች ቤት ያለች የመጀመሪያ ቀን ዴይዋን ሄዱ ጊዜ ነው ምን ያስፈልጋል? ምንድነው የሚያስፈልጋችሁ? እኔ እኮ አገሬ ላይ ነው ያላችሁት ምን እናግዝ ነው ብዬ ጠየቅኩትኝ። ኦኬ እኔ ማለት ቤታ ማለት አንቺ ወጥቼ በአደባባይ ሰው እንዲሰማልኝ ሰው እንዲያቀልኝ ይሄን አርጌ ይሄ ሆኝ እንድብዬ የምል ሰው አይደለም። አስረግጬ ምነግርሽ አንቺ የህልም መለሊት ሆኜ ፖስት ያረኩበት ምክንያት ጋይስ ምን እንደሆነ ልንገራችሁ። እሷን ያገዝንበት ቪዲዮ ስለሆነ ነው። እኔ ስፔሻሊ እሷም ፖስት ያረኩት እሷ የታገዘችበት ቪዲዮ ስለሆነ ነው። ሁላችንም የሚያገናኘን ጓደኛ ሆነ ምናምን አይደለም። ተሰብስበን የመጣ ነው ለሷ ብለን ነው ተሰብስበን የመጣ ነው። ጓደኛ መሆን ምናምን አይጠበቅብንም። የመጣ ነው በሷ ጉዳይ ነው። ስለዚህ ለሷ የገዛ ቪዲዮ መስራት ነበረብን። እሱን ሰርተናል። ተገደን ሳይሆን ፈልገን ወደን። ምክንያቱም ህዝቡ ያደረገልንን ነገር ከጠዋት እስከ ሰዓት ከዛት ነው ፖስት ነው እስከ ምሳ ሰዓት ድረስ የነበረውን ሁኔታ አይተን ነው ፖስት ያደረግነው እንጂ ሌላ ነገር አይደለምና ክሬዲት ለማግኘት ምናምን አይደለም የመጣ ነው። እሷን ለማገዝ ነው። ከዛ በተረፈ ድሬ እግዚአብሔር ያክብራችሁ። በጣም ነው የምንወዳችሁ። በጣም እና ሰው መሆን በቂ ነው። ሰው ለማገዝ እኛ ከመጣን ዛሬ ነው ምግብ የወሰድንላት። ህዝቡ ነው እየጠየቃት ያለው ህዝቡ ነው። ምግብ ይዞ ተሰልፎ ምግብ እየወሰደላት ያለው ህዝቡ ነው። ህዝቡ በጣም ነው የሚወዳት። እዛ እንደምታስብ አይጠላም። በጣም ፍቅር የሆነ ነው እና ጋይስ በቃ ይሄን ያለው ነገር። ስለዚህ ህግ ያዘው ነገር ደግሞ እነሱ ይሉን አውቀን ሰምተን ደግሞ እንነግራቸዋለን። ሌሎችም ጓደኞቿ ቀርተው አይደለም እየመጡ ነው። ይመጣሉ፣ ሁሉም ይመጣል። ማንም ይቀር ማለት ያልቻለ ሰው ነው እንጂ የቀረው ሁሉም ሰው እየመጣ ነው ይመጣል። ዛሬ እንኳን ብዙ ሰው መጥተዋል። ስለዚህ ሌሎችም የቀሩት ደግሞ አውቀው አይደለም ያላቸውን ጉዳይ አስተካክለው እየመጡ ነው እና ባለው ነገር ማን መጣ ማን ሄደ ማን እንደዚህ ሳይሆን ያለውን ሰው እንዲመጣ አፕሪሼት ማድረግ ነው እንጂ እንትና መጣ እንትና ቀረ እንትና እንደዚህ ሆነ ሰላም ሄዶ ለክሬዲት ነው ማለት ገና ሊመጣ ያለውን ሰው አታስቀርሙባት። የለቢቷን ክሬዲት ሰው ለማለው ክሬዲት ቃሉ ራሱ ኤኒዌይ ዩ ጋይስ ምንም የመጣ ነው በቃ እንዳልኳችሁ ለማገዝ ነውና ስለሷ መፈታት ተጨነቁ እንጂ ስለሰው መምጣት ማንመጣ ማንቀር አትጨነቁ። ማንንም ይምጣ ማንንም ይሄድ አትጨነቁ። ስለሱ ፎከስ ማድረግ ያለባችሁ ለሷ ድምጽ መሆን ነው። ኮሜንቱን አሁን ላለም እንዲሁ ይነውራት እና እንወዳቸዋለን። ቤተሰቦች እኔ እናት እኮ አይገባኝም የላይፍ ነገር እንደዚህ ብዙ ቁጭ ብሎ አይቶኝ አያውቅም። እኔ እና አይ ማለት አንቺ ስትሪመር ነሽ እንዴ? ፍቅር ትገቢያለሽ? ማታ ትገቢያለሽ? በዛት እኔ እኮ ማርያም ምን አልገባም። ሆነልሽ ፊት
ነው እኔ ያልኩት። ክሬዲቱን ተውትና እቺ ልጅ ቱጣ ካለችበት ነገር ቱጣ፣ ሰላም ይሁን። ከዛ በኋላ መወቃቀሱ ይመጣል። ይሄን ጓደኛዋ አልሄድም ይሄን አልሄድም ማነካካቱ ይቀጥላል። ለዚህ ልጅ ግን የሚያስፈልጋ በዝምታ ሁሉ ነገር ጨርሶ መውጣት ነው። እቺን የተናገርኩት እኔ ቅናት ገር ለምን ጃኒ ምን እኔና ጃኒ እኮ ጃኒ እንደምወዳት እሷ እንደምትወደኝ በውስጥ ማወራት ልጅ የመጀመሪያ ቀን የጻፍኩላት ታሰረች የተባለ ቀን የጻፍኩላት እኔ ግዴታ እዚህ ጋር መጥቼ ይሄን አርጌ ይሄን ብዬ ድሬዳዋ ሄደው እንዲያግዙ ብዬ አልልም። ካስፈለገም ደግሞ አንቺ በሄድሽበት ርቀት ይሄው ቤት ያልሞተች ነፍስ ያላት ልጅ ጠይቄያለሁ። ምን ላግዝ ምን ልሁን ብዬ ጠይቄያለሁ። እሱንም ደግሞ አንቺ ዛሬ ስላልሽው ሳይሆን ቀናቱ መታየት የዛን ቀን ገባሽ ድሬዳዋ የተባለ ቀን ነው የጻፍኩት። ገባሽ? እኔ የወጡበት ማህበረሰብ ደግሞ ኦርደር እየልንገርሽ ማለት ነው። ምንድነው ያልሽው? ባለፈው ስታስፈራሪ ነበር አይደለ? ቤተሰብ ቁጭ ብላችሁ ተሰብስባችሁ ቤተሰቦቿን እናቃለን እንዲናስደርጋለን። ለምን አገሪቷ ላይ ሄደሽ አልነበር? 5 ሳንቲም አላረግሽ። አይሽ ድሬዳዋ ማለት ይሄ ነው፣ ፍቅር ነው። የድሬዳዋ ህዝብ ማለት ፍቅር ነው። ፍቅር ነው የሚያሳይሽ የድሬዳዋ ህዝብ። ከዛ ማህበረሰብ ነው የወጣሁት። ገባሽ? ከዛ ማህበረሰብ ክፉ ሴት በሆን ኖሮ አገሬ ላይ ነው ያለሽው ብዬ ቀላለሁ። እኔ ግን እንደዚህ አይነት ሴት አይደለሁ። ፍቅር ነው ያሳዩሽ። አይሽ ከዛ ማህበረሰብ ፍቅር ነው የምታዩ። የመሰከርሽለት ማህበረሰብ ነው። ራሽ ትላንት ምን ሲባል እንደነበር ሰምታችኋል? እኔሽን ማለት ነው። እኔ እኮ ሰዎች ግን ማለት ነው ምን ያህል ነው ግን ጭንቅላታችሁ ትንሽዬ የሚሆነው እና ምን ያህል ጭንቅላታችሁ ላይክ በኮሜንታተሮች የሚመራ ሰዎች ግን ማለት እኔ በዚህ ደረጃ ለነገሩ ድሮም ተናግረናል። ሰልፍ ኮንፊደንስ የሌለው ሰው የሚፈልገው ከኋላው የሚገፋው ሰው ከሌለ የሚያግዘው ሰው ከሌለ አቅም የለውም። እውነታው ያ ነው እና ኮሜንታተሮች ደጋፊዎች እየሰደቧቸው ስለሆነ እንዲደግፏቸው ነው ኔልሹ ድሬዳዋ ያሉት። ሪሊ የተማረ ሰው የሚመራውና ያልተማረው ሰው የሚመራው እኮ አንድ አይደለም። በነገራችን ላይ ጭንቅላት ያለው ሰው ኮመንት ላይ እዚህ 24 ሰዓት መጥተው ቢሳደቡ ከኔ መስመር ማንንም አያስቆመኝም። እስኪ ጀግና የሆነ ኮሜንታተር እኔ አያስቆመኝም። ጭንቅላታችሁ ግን ምንድነው አያበቃ አያስቡ። ምንድነው ሁልጊዜ በሰው መገፋት ስለምትችሉ ሰው እየገፋችሁ ስለሆነ የምትመጡት አቴንሽን ስለምትፈልጉ ተናጋሪ ስለምትፈልጉ እናንተም ተናጋሪ ስለሆናችሁ ሆይ 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 የሚላችሁ ሰው ስለምትፈልጉ ነው እንጂ እርግጠኛው ነው የምናገረው። ብቻችሁን ቁጭ ብላችሁ ሁሉም ጸጥ ቢላችሁ መልስ አይኖራችሁም። አይኖ ምናምናችሁ ሁላችሁንም አውቃችኋለሁ። ቪዲዮ ላይ ቦን ጃኒን ቀብረር ነበር ማረጋት እኔ ከዚህ ሆኜ እንኳን ማለት ነው የት እንደታሰረች የት አካባቢ በደንብ ማቃቸው ሰዎች ናቸው። ገባሽ? ምን ያስፈልጋል ብዬ ጠየቅኩት። በምችል አቅሜን እንዳደርግ ነው